በመጀመሪያ እድል የሰጣኝን እግዚአብሔርን አመሰግናለሁ። ስሜ ዲዲያ ታምራት ይባላል። አሁን የማቀርብላችሁ አንደኛ ቆሮንቶስ ምዕራፍ 13 ነው። በኢየሱስ ስም አነባዋለሁ። አንደኛ ቆሮንቶስ ምዕራፍ 13 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጽናጽል ነኝ። የትንቢት ስጦታ ቢኖረኝ ምስጢርን ሁሉና እውቀትን ሁሉ ባውቅ ተራራንም ከቦታው የሚነቅል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ያለኝን ሁሉ ለድሆች ብሰጥ ሰውነቴንም እንዲቃጠል ለእሳት ብዳርግ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፅ ደስ አይሰኝም። ፍቅር ሁልጊዜ ይታገዛል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ ያደርጋል፣ ሁልጊዜ ጸንቶ ይቆማል። ፍቅር ከቶ አይወድቅም። ነገር ግን ትንቢት ቢሆን ይሻራል፣ ልሳንም ቢሆን ይቀራል፣ እውቀትም ቢሆን ይሻራል። ምክንያቱም የምናውቀው በከፊል ነው፣ ትንቢት የምንናገረውም በከፊል ነው። ነገር ግን ፍጹም የሆነው ሲመጣ በከፊል የነበረው ይሻላል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅም አሰላ ነበር። ከጎለመስሁ በኋላ ግን የልጅነትን ነገር እርግፍ አድርጌ ትቻለሁ። አሁን የምናየው በመስተዋት ውስጥ እንደሚታይ በድንግዝግዝ ነው። በዚያን ጊዜ ግን ፊት ለፊት እናያለን። አሁን የማውቀው በከፊል ነው። በዚያን ጊዜ እኔ ራሴ ሙሉ በሙሉ የታወቅሁትን ያህል አውቃለሁ። ከእንግዲህ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከእነዚህም የሚበልጠው ፍቅር ነው። ስላዳመጣችሁኝ አመሰግናለሁ።